Sini
Excellencies, ladies and gentlemen, Ethiopia and Eritrea are two sovereign states with their own administration, with their own borders, with their own strategies for peace and development. But then again, the two countries are people who have the same culture, identity, and people who want to see peace every single day. And that is why the prevailing peace
Republic of Ethiopia, Dr. Abiy Ahmed, for his efforts. At the same time, we'd like to thank the President of Eritrea, President Isaias Afwerki, for the job well done at the same time. እዚህ አብረውን ክቡር አቶ የማነ ገብረአብ የኤርትራ ፕሬዝዳንት ከፍተኛ አማካሪ ይገኛሉ። ለክቡር አቶ የማነ ስፒቻቸውን አንድ ጊዜ እናመሰግናለን። ከዚህ በመቀጠል ንግግር የሚያደርጉልን በአፍሪካ ህብረትና በኢሲኤ የኤርትራ ቋሚ ተጠሪ አምባሳደር አርአያ ደስታን ወደ መድረክ እንጋብዛለን። የተከበሩ ዶክተር ወርቅነህ ገበየሁ ሚኒስትር ጽሕፈት ኢትዮጵያ፣ አቶ ስዩም መስፍን ሚኒስትር በዚህ በመቀጠል በመላው ለተከበሩ ኢትዮጵያውያንና የመንግስት ባለስልጣናት የተላከ ሞቅ ያለ ሰላምታና መልካም ምኞታቸውን ሳስተላልፍ ክብር ይሰማኛል። ኣብ ከተማ አዲስ አበባ ካልኦት ዓበይቲ ናይ ክልላት ዋና ከተማታትን ካብ ላዕንቲ ክልል ምኽርና ምሁር ክልላውን ኣመራርሓን እንግዶትን ምስጋናይ ኣቐርብ። ክቡር ፕሬዝደንት ኢሳያስ፣ ክቡር ቀዳማይ ሚኒስትር አብይ ልቢ ኣሚኖምሉን ቀለም ዘምሮም ዝዘርሩን ናይ ሰላም ፍቅርን ምትሕግጋዝን ስምምዕነት ኣብ መንጎ ክልቲኡ ህዝብታትን መንግስታትን ኤርትራን ኢትዮጵያን ረጊብ ወረውር ኩነታት ስርዓት ኩነታት ኩልኩም ዘይኮነ ዘጠራጥር የለን። ከምዚ ናይ ሎሚ ትመስል ኤርትራ ባህላዊ ምልማድ ድሕሪ ብዙሕ ዓመታት ኣብ ከተማታት ኢትዮጵያ ዝቐርብ ዘሎ እዚ ድማ ናይ ኩናትን ተረባርባትን ምትፍናን ዘመን ኣትውን ሓድሽ ናይ ሰላም ፍቅርን ምትሕግጋዝን ዘመን ከምዝመፀ ዝሕስስ ምዃኑ ሓጎስና ደረጀት እዩ። ናብ ዘላቂ ሰላምን ገስጋስ ምዕባለን ዘኽእልዎ ስልና ዘለና እንኳዕ ሓገዝኩም እንኳዕ ሓገዝኩም እንኳን ደስ አላችሁ እንኳን ደስ አላችሁ። ክብርን መስርቱማ ዘዛት ያለ ይሳዕ እዚ ብዙሕ መዳያት ዘለዎም እናታት ክልቲኡ ህዝብታት ኣብ ድንፋዕ ባህልን ስነ-ጥበብን ክልቲአን ሃገራት ዓብዪ ጠና ብምግንዛብ ናይ ኤርትራ ሃብታም ባህላውን ዘመናውን ሙዚቃን ትርኢትን ዘጠቓለለ ግዜ ኣብ 4 ዓበይቲ መተባብራታት
ሁሉም ሳሳሳት አባሎት ከተባላቱ አመዛዛኒ የአጭር መግለጤ የህዝብ ታሳሰረማ ናይሰራጋ ዕዝነትን አቀባብላም መስለስሉን ሳሳባናነ ጊዜ ራራ ፎቶ ስንድን ስለሰማማሉ ዳመስ መድረክ ሳይሆን ተፈቱ በራራ ጀርና ማሐላሉ አውላ ይስማዕና ጀምረን አዳማን ቀጥለን ወደ ሐዋሳ ዘልቀን እነሆ አዲስ አበባ ዛሬ ተገናኘን። እንደምን ከረማችሁ? እንደምን ሰነበታችሁ? የኢትዮጵያ ፌዴራላዊና ዲሞክራሲያዊ ከፍተኛ ባለስልጣናት ሁላችሁም እድምተኞቻችን ኢትዮጵያውያንና ኤርትራውያን መላው የኢትዮጵያ ሕዝብ ሰላምታችን ከዚህ መድረክ ይድረስ። በዚህ አጋጣሚ ከመላው የኤርትራ ሕዝብ ለእናንተ የተላከ የወዳጅነትና የመልካም ምኞት መልእክት ይዘን መጥተናልና እነሆ ተቀበሉን። የኤርትራ የኪነት ቡድን ከብዙ ዓመታት በኋላ ወደ ኢትዮጵያ መምጣቱ ይህንን አዲስ ምዕራፍ የሚያበስር የምስራች እንኳን ደስ አላችሁ፣ እንኳን ደስ አለን። መሰናዷችን ሁለት የተዋሃዱ ቅንብሮችን የሚያስተናግድ ይሆናል፣ ባህላዊና ዘመናዊ። በመጨረሻም ይህ የኤርትራ የኪነት ቡድን የኢትዮጵያ ጉብኝት ስኬታማ እንዲሆን አስፈላጊውን እገዛና ትብብር ላደረገልን የሕዝብ ለሕዝብ ግንኙነትና በየሄዱበት ከእኛ ሳይለዩ አስፈላጊውን ሁሉ ላደረጉልን ኃላፊዎች የላቀ ምስጋናችንን እናቀርባለን። ወደ ኢትዮጵያ ከመጣንበት ጊዜ ጀምሮ በመንግሥት ባለሥልጣኖችና በሕዝብ ለተደረገልን ደማቅ ወዳጅነታዊ አቀባበል ላሳያችሁን ሰናይ ምኞት እንዲሁም ዝግጅታችንን ለማየት በማዕከላችን በመገኘታችሁ ክብር ለእናንተ ይሁን እያል ወደ ሙዚቃው ዝግጅት እንዋ። የመዝናኛ ፕሮግራሙ ይቀጥላል። ከመድረኩ አብራችሁን ቆዩ። ተስፋሩ ስቶቻችሁ አለ
ወደፊት ስለታሰበው ነገር በኢትዮጵያ የውጭ ጉዳይ ሚኒስቴር የፐብሊክ ጉዳዮች ዳይሬክተር ጀነራል አምባሳደር ሙሉጌታ ከሊል እዚህ አጠገቤ ይገኛሉ። አምባሳደር ሙሉጌታ አመሰግናለሁ። ይህ የፐብሊክ ዲፕሎማሲ ግንኙነት ያለው ሁለቱ ሀገሮች ህዝቦች ትስስር ያለው ጠቀሜታ ምን ይመስላል? ይሄ የሁለቱ የፐብሊክ ዲፕሎማሲው እና የባህል ግንኙነቱ በሁለቱ ሀገሮች መካከል ከመስከረም ወር ጀምሮ የተጀመረው የሰላም ጥረት የበለጠ ወደ ተሻለ ደረጃ ከፍ የሚያደርገው ነው እና ይሄም ጉዳይ በተለያየ መልኩ ከኛም ወደ እነሱ በመንቀሳቀስ በሁለቱ አገሮች መካከል የበለጠ ጠንካራ የሆነ ነገር ነው። ይሄ በማህበራዊ ነው። በቀጣይ ደግሞ በሃይማኖትም ዲፕሎማሲዎች ይደረጋሉ። እንደገና ደግሞ በኢኮኖሚ ሀገሮች የጋራ ተጠቃሚነት ላይ ያተኮረ ስራ ለመስራት የመነሻ ግንኙነት ነው። ይሄ በቀጣይ የሚሆነው ፕሮግራም ምንድነው? ዛሬ የመጨረሻ ፕሮግራማቸውን ነው እነሱ ያቀረቡት። ከኢትዮጵያስ በኩል ወደዛ መሄድ እንዳለ ሰምተናል። በምን ዝግጅት? አሁን ዛሬ አራተኛው ነው እንግዲህ ከባህር ዳር ወደ ዝግጅታችን ተካፋይ ሆናችሁ ለሰጣችሁን ሞራል ምስጋናችን የላቀ ነው። የኢትዮጵያ የኪነት ቡድኖችና እውቅ የኪነ ጥበብ ሰዎች ኤርትራ የሚመጡበትን ቀን በጉጉት የምንጠብቅና አስፈላጊ መስተንግዶ የሚደረግ